ሰላም ሰላም በመላው ዓለም የምትገኘው ውድ የሀገሬ ልጆች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተ ጋርም ሰላም እንደምትሆኑ አልጠራጠርም። እንግዲህ ዛሬ በማታ ከች ብያለሁ ማለት ነው። እሱ ምንድነው እንግዲህ አብረን እናያለን። ይሄን የማታ የሚያምር እና ምርጥ ቪው እያየን አንዳንድ ነገሮች እናወራለን ማለት ነው። በነገራችን ላይ ይሄን ሰፈር የት እንደሆነ ገምቱ፣ ኮሜንት ላይ ያስቀምጡ። አያችሁት እንዴት እንደሚያምር? በስማም በማታ እንደዚህ በጣም በጣም ነው የሚያምረው እና በጣም የሆነ እንዴት ነው አእምሮ ያድሳል። የእውነት በጣም ምርጥ የሆነ አየር ነው ያለው። በዛ ላይ ደግሞ የከተማው ውበት የመብራቱ እንዴት ደስ እንደሚል የእውነት አንዳንዴ እንደዚህ ወጣ ብላችሁ ፈታ በሉ እስኪ። ወይ ደግሞ በረንዳ ላይ ሊሆን ይችላል። እንደገና ደግሞ በዚህ ማታ እንደዚህ ወጣችሁ ወክ ምናምን ነገር ስታረጉ እንዴት ደስ እንደሚል የእውነት ነው የምላችሁ። እና 5 ደቂቃ 10 ደቂቃ የሚሆን ወጣችሁ እንደዚህ ወክ አድርጉና እኔ ያው ሁልጊዜ ደስ ይለኛል እንደዚህ ወጥቼ የሆነ በቃ ሳይ የሆነ የአእምሮ እርካታ ነው የማገኘው የእውነት። እና በተረፈ ደህና ናችሁልኝ? እንዴት ናችሁ? ሁሉ ሰላም ነው? አሁን ወደ ጉዳያችን ንግባ ማለት ነው። አሁን እሱ ምንድነው ሰሞኑ እያየነው ያለነው የዩቲዩባችን ጉዳይ ነው። እንግዲህ ዩቲዩብ ሰብስክራይባችን አንስቶታል። እንግዲህ በምን ጉዳይ እንደሆነ አላወቅንም ማለት ነው። ግን እንደ ግምታችን ከሆነ እኔ እንደገመትኩት ከሆነ እንግዲህ ወንድሞቻችን እኛን ለማበረታት እንድንበረታ ብላችሁ ገብታችሁ ቪዲዮዎቻችን አይታችሁ ሰብስክራይብ ስታደርጉን ምናልባትም እስከ መጨረሻው አላያችሁትም ይሆናል ማለት ነው። የዩቲዩብ ሕግ ደግሞ መጀመሪያ ስትገቡ አንድ ቪዲዮ ስትከፍቱ እስከ መጨረሻ ማዳመጥ አለባችሁ። መጀመሪያ የተቀመጠለትን ደቂቃ መጨረስ አለባችሁ። ከዛ ያንን ሀሳብ ያንን ወይ ምግብ ሊሆን ይችላል ወይ ደግሞ አስተማሪ ነገር ሊሆን ይችላል ያን ነገር አይታችሁ ላይክ ታረጋላችሁ፣ ኮሜንት ጽፋላችሁ፣ ከዛ ሰብስክራይብ አድርጋችሁ ትወጣላችሁ ማለት ነው። ግን ዝም ብለን አይተን ምን ወጣ ከሆነ ግን ምንም ዋጋ የለውም። እንደውም ቻናሉን ጎድተን ነው የምንወጣው ማለት ነው። ያለ የነበረንን ሰብስክራይብ እንዳለ አበላሽተን ነው የምንወጣው። አበላሽታችሁ ነው የምትወጡት ማለት ነው። ስለዚህ እህት ወንድሞቼ ያው ስህተት ያለ ነው ግን እናስተካክል። እኛ ለምሳሌ እኔን ስታበረታቱኝ ገብታችሁ እኔ የለቀኩት ቪዲዮ ምን ያህል ዋጋ አለው በቃ ምክንያቱም እናንተ ገብታችሁ እስከ መጨረሻ ስታዩልኝ ለኔ ዋጋ አለው። አይታችሁ ኮሜንት ስትጽፉልኝ፣ ላይክ ስታደርጉኝ፣ ሰብስክራይብ ስታደርጉኝ ያኔ ነው እኔን የምትጠቅሙኝ ማለት ነው። ግን ገብታችሁ ብቻ ሰብስክራይብ አድርጋችሁ ቪዲዮ ሳታዩ ስትወጡ እንዳውም እኔ እጎዳለሁ ማለት ነው። ዩቲዩብ ጭራሽ ይኸው ዜሮ አስቀርቶኛል ማለት ነው። እና እህት ወንድሞቼ አሁንም እምላችሁ ሁሌም ከጎኔ የሆኑ ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። አሁን ደግሞ የሚቀጥለው በሌላ ቪዲዮ እንገናኛለን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። በተረፈ ይኸው እንደምታዩት ነው ከተማችን። እስኪ የት ሀገር ይመስላችኋል? የት ሀገር ይመስላችኋል? የት አካባቢ ይመስላችኋል? አያችሁት? እዛ ጋር አሁን የማሳያችሁ እዛ ጫፍ ላይ ባህር አለ። እዚህ ወደ ላይም ባህር አለ። እዚህ ጫፍ እኛ በነገራችን ላይ ዙሪያው ባህር ነው ይሄ አካባቢ እና በጣም ነው ደስ የሚለው። ያው ታች ደግሞ እንግዲህ እኔ ላይ ነው ያለሁት። አያችሁት አካባቢ እንዴት ደስ እንደሚል እስማ ይሄው እንደምታዩት ማለት ነው። በጣም ነው የሚያምረው። በጣም በጣም አሪፍ የሆነ ቪው ነው ያለው ማለት ነው። እና አያችሁት በቻላችሁት አቅም ግን በተለይ ደግሞ አረብ ሀገር የምትኖሩ እህቶች እንደዚህ የሆነ ማታ ላይ ቀን እንኳን ፀሐይ ነው፣ ግን ማታ ላይ እንደዚህ 5 ደቂቃ 10 ደቂቃ ወጥታችሁ እንደዚህ ትንሽ እየወካ አድርጋችሁ ወደ ቤታችሁ ብትገቡ ደስ ይላል። የእውነት ምን ያህል የአእምሮ እርካታ እንዳለው ማለት ነው። ምክንያቱም እኔ ስለማየው ነው። እኔ ወጥቼ እንደዚህ ትንሽ እየወካ አድርጌ ምናምን ነገር ስመለስ አእምሮዬ ላይ የሚፈጥረው ነገር በጣም ሰማይና መሬት ነው። ስወጣና ሳልወጣ የተለያየ ነው የእውነት። እና ወጥታችሁ ትንሽ አእምሯችሁን ፈታ አርጋችሁ እግራችሁን አፍታታችሁ ግቡ ወደ ስራችሁ እላችኋለሁ እህት ወንድሞቼ። አያችሁት? በስማ እና በተረፈ ደግሞ አበረታቱኝ እስኪ አበረታቱኝ። እኔ ጀማሪ ነኝ በነገራችን ላይ አበረታቱኝ እንድሰራ። እኔ መስራት እፈልጋለሁ በጣም ማለት ነው። በጣም ፍላጎቱ አለኝ መስራት እፈልጋለሁ። እና ደግሞ እናንተ ስታበረታቱኝ ነው። እና አበረታቱኝ እየገባችሁ የምሰራውን ነገር እስከ መጨረሻ ስህተትም ከሆነ ስህተቴን በትክክል ነግራችሁኝ፣ ትክክልም ከሆንኩኝ ትክክል ነሽ በርቺ ብላችሁኝ
በቃ ትክክለኛው መንገድ ማለት ነው ይዤ እንድጓዝ። ምክንያቱም ስህተት እያለ ትክክል ነች ብትሉኝ ስህተቴን ላርም አልችልም። ስለዚህ ስህተቱም ስህተት ነው፣ ትክክልም ከሆንኩኝ ደግሞ ትክክል ነው እያላችሁ ወደፊት እንድቀጥል ትልቅ ደረጃ መድረስ እፈልጋለሁ። ከአረብ ሀገር ከማዳም ቤት መውጣት እፈልጋለሁ። ሰርቼ የራሴ የሆነ ህይወት መኖር እፈልጋለሁ እና እህት ወንድሞቼ በያላችሁበት ሆናችሁ አበረታቱኝ እላችኋለሁ እህታችሁ። በተረፈ ግን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። ባባይ። እንግዲህ በተመሳሳይ ቪዲዮ እስከምንገናኝ ሰላም ቆዩ።